ሰላም ወዳጆቼ እንዴት ናችሁልኝ? ዛሬ ከቢቢሲ አማሪክ ገጽ ላይ ያገኙትን መረጃ ላጋራችሁ። በአሜሪካዋ ኮሎራዶ ግዛት በተደረገው ቅድመ ምርጫ ያሸነፈችው ሜላ ኪሮስ ማን ናት? ይላል ርዕሱ። ዲሞክራቲክ ሶሻሊስቷ ሜላ ኪሮስ ዲሞክራቲክ ፓርቲን ለመወከል በኮሎራዶ ግዛት በተደረገ የአካባቢ ቅድመ ምርጫ አሸንፋለች። ማክሰኞ በተካሄደው ምርጫ ለረዥም ጊዜ ያገለገሉት ዲያና ደጌትን ማሸነፍ ችላለች። የሜላት ማሸነፍ ፓርቲው በቅርብ ጊዜ ውስጥ ካስመዘገባቸው ድሎች አንዱ እንደሆነ የአሜሪካ መገናኛ ብዙሃን በስፋት ዘግበዋል። ሜላት የዲሞክራቲክ ፓርቲው ይፋዊ እጩ የሆነች ሲሆን በቀጣይ ከሪፐብሊካን እጩ ጋር ትወዳደራለች። ካሸነፈችም የተወካዮች ምክር ቤት ትገባለች። ባለፈው ሳምንት በኒውዮርክ በተካሄደ ምርጫ ለረዥም ጊዜ ያገለገሉ ሁለት ዲሞክራቲክ እንደራሴዎች በሌሎች እጩዎች ተተክተዋል። በ8 ቀናት ውስጥ ከምክር ቤት አባል እንደራሴ ጋር ተፎካክራ ምርጫ ያሸነፈች ሶስተኛው የዲሞክራቲክ ፓርቲ እጩ መሆኗን ሲኤንኤን ዘግቧል። ትውልደ ኢትዮጵያዊቷ ሜላት ኪሮስ በቀጣይ ዓመት ህዳር ላይ በሚደረግ ምርጫ የምትወዳደር ይሆናል። የ29 ዓመቷ ሜላት በአውሮፓውያኑ 2022 ከዩኒቨርሲቲ ኦፍ ኖተርዳም በህግ ተመርቃለች። እስራኤል በሐማስ የተፈጸመባትን ጥቃት ተከትሎ በጋዛ ላይ የወሰደችውን እርምጃ የተቃወሙ የዩኒቨርሲቲ ተማሪዎች ጸረ ሴማዊ ናቸው መባላቸውን በመተቸት የበይነ መረብ ጽሑፍ ማቅረቧን ዘገባዎች ይጠቁማሉ። ጽሑፉን ከበይነ መረብ ለማውረድ ፈቃደኛ ባለመሆኗ ትሰራበት ከነበረው የህግ መስሪያ ቤት መባረሯም ተገልጿል። በኮንግረስ እንደምትወዳደር ስትገልጽ ሴናተር በርኒ ሳንደርስ ድጋፋቸውን እንደገለጹላት የዘ ጋርዲያን ዘገባ ያትታል። ሜላት በምርጫው ስትወዳደር ዲሞክራቲክ ሶሻሊስትስ ኦፍ አሜሪካ እና ጀስቲስ ዲሞክራትስ ድጋፍ ከሰጧት ተራማጅ ፕሮግረሲቭ ቡድኖች መካከል ተጠቅሰዋል። ጀስቲስ ዲሞክራትስ ባወጣው መግለጫ ሜላት የዴንቨር ነዋሪዎች ዲሞክራቲክ ፓርቲ ምን እንደሚመስል ለመወሰንና በማን መወከል እንደሚፈልጉ ለመምረጥ በማነሳሳቷ አድናቆቱን መግለጹ ተዘግቧል። በሪፐብሊካኖች በአብላጫ ወደ ተያዘው የህዝብ ተወካዮች ምክር ቤት ለመግባት ሜላት የምትወዳደርበት ቀጣይ ምርጫ ዲሞክራቶች በምክር ቤቱ የሚኖራቸውን የመቀመጫ ብዛት የሚወስን እንደሆነ ሮይተርስ የዜና ወኪል ዘግቧል። ሜላት በምርጫው ዕለት ለደጋፊዎቹ ባደረገችው ንግግር በሁሉም የኃላፊነት ደረጃ ከጥግ እስከ ጥግ እያሸነፍን ነው፣ ፓርቲያችንንና ሀገራችንን እያስመለስን ነው ማለቷን የሲኤንኤን ዘገባ ይገልጻል። ሜላት የ68 ዓመቷ ዲያና ደጊትን ማሸነፏን ተከትሎ ዲሞክራቲክ ፓርቲን የሚደግፉ ድምፅ ሰጪዎች ወደ ወጣት ፖለቲከኞች እያዘነበሉ መምጣታቸውን እንደሚጠቁም አስተያየቶች ተስተጋብተዋል። በተለይም ፕሬዚዳንት ዶናልድ ትራምፕ በድጋሚ ወደ ስልጣን ከመጡ በኋላ በዕድሜ የገፉ ፖለቲከኞች በብዛት ያሉበትን ፓርቲ በወጣት እጩዎች የመተካት አካሄድ እንደሚስተዋል ተገልጿል። ሜላት አሜሪካ ከእስራኤል ጋር ያላት ግንኙነት ላይ እንዲሁም በትራምፕ የምጣኔ ሀብት ፖሊሲዎች ላይም ጥያቄዎች ማንሳቷ ተገልጿል። ሲኤንኤን እንደዘገበው ሜላት ያሸነፈቻቸውን የህዝብ እንደራሴ የከሸፈው አስተዳደር አድርጋ ትመለከታለች። ዲሞክራቶች በአስርታት ባልታየ መጠን ድጋፋችን ቀንሷል፣ ምክንያቱ ደግሞ ለሰራተኛው ማህበረሰብ ምንም አለማድረጋችን ነው ስትል በምርጫ ክርክር ወቅት ተናግራለች። የሜላትን ማሸነፍ ተከትለው ዲሞክራቲክ ሶሻሊስትስ ደስታቸውን መግለጽ ቀጥለዋል። ሲኤንኤን እንደዘገበው የምርጫ ውጤት ከተገለጸ በኋላ ባደረገችው ንግግር ማሸነፏ እንደማንጠብቅ ግልጽ መልእክት የሚያሳይ ነው ብላለች። ትግሉን ዶናልድ ትራምፕና ባለጸጎች ጋር መውሰድ በንግግሯ ከጠቀሰቻቸው ነጥቦች መካከል ነው። የአሜሪካ የጉምሩክ ቁጥጥር ባለስልጣን አይስ ማክሰም እንዲሁም ያለፈውን የፖለቲካ ምዕራፍ መዝጋትንም ጠቅሳለች። በፊሊስጤም እየተፈጸመ ያለውን የዘር ጭፍጨፋ ለማስቆም ያላትን ቁርጠኝነትም ገልጻለች። አሸናፊነቷን ከዚህ ቅጽበትም በላይ ነው ስትል የገለጸችው ሜላት ይህ ንቅናቄ ነው፣ እናም ገና እየጀመርነው ነው ብላለች። አዲስ አበባ ተወልዳ በሕፃንነቷ ወደ አሜሪካ የሄደችው ሜላት አሁን ለእጩነት ያገኘችው ድል ለምክር ቤት አባልነት የማሸነፍ ዕድሏ ሰፊ እንደሆነ አመልክቷል። ከወራት በኋላ በሚደረገው ምርጫ አሸንፋ ወደ አሜሪካ ምክር ቤት የምትገባ ከሆነ በ29 ዓመቷ በዕድሜ ትንሿ እንደራሴ ለመሆን ትችላለች። የመጀመሪያዋ ትውልደ ኢትዮጵያዊት የአሜሪካ ምክር ቤት አባልም ትሆናለች። ለዛሬ ያዘጋጀሁላችሁ ይህን ይመስል ነበረ። አክብራችሁ ስለተከታተላችሁኝ በጣም አመሰግናለሁ። በሚቀጥለው እስከምንገናኝ ቸር ይግጠመን።